ታሪካችን የሚጀምረው አንድ ትልቅ የፋሽን ትርኢት ከመጀመሩ በፊት ያለውን ሁኔታ ስናይ ሲሆን አንድ ወንድ ስራ አስኪያጅ ይታይና ይህ ስራ አስኪያጅ ለዝግጅቱ የሚመጡ እንግዶችን ተቀብለው የሚያስተናግዱ 4 ሴቶችን ሲመርጥ እናያለን። የመጀመሪያዎቹን 3 ሴቶች ሲመርጥ መስፈርቱን በትክክል የሚያሟሉ ስለነበሩ በጣም የተደሰተ ይመስላል። ነገር ግን ክላራ የምትባል የመጨረሻዋን ልጅ ሲመርጥ በጣም የተበሳጨበት ምክንያት ክላራ መስፈርቱን በፍጹም ስለማታሟላ እንደሆነ እናውቃለን። ቆይ ከዛ በፊት አሁን ላይ 200 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ነገር ግን አሁንም ስራውን ለማግኘት ራሷን እየገፋፋች ስለነበር ስራ አስኪያጁ ክላራን ከዚህ ቦታ እንድትሄድ ሊነግራት ሲል አንድ ሰራተኛ መጥቶ በድንገት ከዝግጅቱ መድረክ በስተጀርባ የሰው እጥረት እንዳለባቸው ይነግረዋል። ስራ አስኪያጁም ምንም ሳያስብ ወዲያውኑ ክላራን ከመድረክ በስተጀርባ እንድትሰራ ያዛታል። በዚህም ክላራ ምንም እንኳን በፍላጎቷ ባይሆንም የመድረኩ ዳር የሚያገለግለውን ጣውላ መሰካት አይነት ከባድ የጉልበት ስራዎችን እንድትሰራ ስትገደድ እናያለን። ይህ በእንዲህ እንዳለ በሌላ በኩል ኢታን የሚባል አንድ ቆንጆ ወጣት ከጓደኛው ማርክስ ጋር በፋሽን ትርኢቱ ላይ ታድመው ይመጡና ኢታንና ጓደኛው ቆንጆቹ ሞዴሎች ከመድረኩ ላይ ሲራመዱ ለማየት በጣም የጓጉ ይመስላሉ። በመቀጠልም ኢታን በአንዷ ሞዴል በጣም ስለተማረከ ወዲያውኑ ሊያገኛት ሲሄድ እንመለከታለን። በተመሳሳይ ሰዓት ክላራ ከእንግዳ መቀበል ስራ አመልክታ እዚህ የመጣችው ቆማ እንግዶችን በፈገግታ ለመቀበል ቢሆንም አሁን ግን አድካሚ በሆነ የጉልበት ስራ በመመደቧ በጣም ተበሳጭታ ትታያለች። በመቀጠልም የፋሽን ትርኢቱን ከመድረክ በስተጀርባ ሆና ስትመለከት በድንገት የሆነ ነገር ሲሰበር ትሰማና ይህም ድምፅ ሊፈርስ ካለው የመድረክ ዳር እንደሆነ ስትገነዘብ በጣም ትደነግጣለች። ክላራ የሆነ ነገር ማድረግ እንዳለባት በማሰብ እርዳታ እየጠየቀች በጀርባዋ ጣውላውን ለመያዝ ስትሞክር ብዙም ሳይቆይ በአቅራቢያ የነበረው ኢታን ይመጣና ሊወድቅ የነበረውን ጣውላ እንድትይዝ ይረዳታል። ነገር ግን ጣውላው ለሁለቱ ለመያዝ በጣም ከባድ ስለነበር ኢታን በከባዱ የመድረክ ዳር እንዳትጎዳ ብሎ በሱ ምልክት ከቦታው እንድትወጣ ይነግራታል። ምንም እንኳን ክላራ በክስተቱ ላይ በትንሹ ብትቧጨርም ማንም ሰው ላይ ከባድ ጉዳት ባለመድረሱ ትደሰተና በመካከላቸው ትንሽ የትስስር ስሜት ስለተሰማት ኢታንን ለምን እንደረዳት ትጠይቋለች። ኢታን የረዳት ቆንጆቹ ሞዴሎች በከባዱ የመድረክ ዳር እንዳይጎዱ ስላልፈለገ እንደሆነ ይነግራትና በንግግሩ ልቧን ይሰብረዋል። የኢታንን ቃላት የሰማችው ክላራ ተበሳጭታና አዝና ቆማ ሳለ ይባስ ብሎ ኢታን ወደ አንዷ ቆንጆ ሞዴል ቀርቦ ከእሷ ጋር በጣም ሲቀራረብ አይታ ሐዘኗ ይበልጥ ይባባስባታል። በዚህም አይኖቿ በእንባ ተሞልተው በዙሪያ ያለውን በቆንጆ ሴቶች የተሞላ ዓለም እየተመለከተች ለምን እሷ ብቻ አስቀያሚ እንደሆነች ራሷን ትጠይቃለች። ትዕይንቱ ወደ ቀድሞ ጊዜ ሲቀየር ክላራ በዩኒቨርሲቲ ውስጥ በምትከታተለው የስዕል ክፍል ውስጥ የስዕል ሞዴል ከሆነው ኢታን ጋር ለመጀመሪያ ጊዜ ስትገናኝ እናያለን። በመቀጠልም ክላራ ልዩ የኪነ ጥበብ ችሎታ ስላላት ኢታንን የሚያስደንቅ ሁኔታ በመሳል ምስጋናውን ታተርፍና በዚህ ጣፋጭ ቅጽበት ምክንያት በኢታን ጥልቅ ፍቅር እንደያዛት እንረዳለን። ትዕይንቱ ወደ አሁኑ ጊዜ ሲመለስ ክላራ ኢታን የሚያስበው ስለ ቆንጆ ሴቶች ብቻ በመሆኑ በጣም ተበሳጭታ የሰራችውን ስዕል ለመቅደል ትወስናለች። ነገር ግን የገዛ ስዕሏን ማበላሸት እንደማትፈልግ ስትገነዘብ ትታው ወደ እናቷ ትሄድና እሷ የተወለደችው እንደ አስቀያሚ እናቷ እንጂ በጣም ቆንጆ ፊት እንደነበረው አባቷ እንዳልሆነ በማመን እናቷን ትወቅሳለች። በሌላ በኩል ኢታን በፋሽን ዲዛይን ስራ ላይ ተሰማርቶ እያለ ጓደኛው ማርክስ አንዲት በጣም ቆንጆ የሆነች ልጅ የፍቅር ጥያቄ ስታቀርብለት ለምን እምቢ እንዳላት ይጠይቋል። ኢታን ሁሉም ሴቶች ቆንጆ እንደሆኑ ነገር ግን ውበታቸው በጊዜ ሂደት እንደሚጠፋና እሱም ውበታቸውን ብቻ አይቶ ከቀረባቸው ያ ውበት ሲጠፋ እንደሚጠላቸው ያስረዳዋል። ማርክስም የኢታን ቃላት ምን ማለት እንደሆነ በትክክል ባይረዳውም ምንም አይነት ተጨማሪ ነገር ላለመናገር ወስኖ ዝም ይላል። ይህ በእንዲህ እንዳለ እናቷ ስለ ቤተሰባቸው አንድ በጣም አስፈላጊ ሚስጥር ለልጇ መንገር ስለምትፈልግ ክላራን ለብቻዋ ወደ አንድ ቦታ ትጠራና የቀድሞ አባቶቻቸው የሰርግ ፎቶዎችን የያዘ የፎቶ አልበም ታሳያታለች። ክላራ አልበሙን ስትመለከት በቤተሰባቸው ውስጥ ያሉ ሴቶች ሁሉ አስቀያሚ ፊት ሲኖራቸው፣ ሙሽሮቹ በሙሉ ግን በጣም ቆንጆ ወንዶች መሆናቸውን ትገነዘባለች። በመጨረሻም እናቷ የቀድሞ እናቶቻቸው የእነዚህን ቆንጆ ወንዶች ልብ በአስማታዊ ቀለበት እንደማረኩ ታስረዳታለች። ይህንን ቀለበት ያደረገች ማንኛውም ሴት ቆንጆ እንደምትመስልና የምትወደውን ወንድ ልብ እንደምትማርክ ለክላራ ስታስረዳት መጀመሪያ ላይ ክላራ በምትወደው ወንድ ፊት ቆንጆ ሊያደርጋት ስለሚችል አስማታዊ ቀለበት የእናቷን ቃላት ማመን ያቅታታል። ነገር ግን ዝም ብላ ስታስበው በጉጉት ተሞልታ በመጨረሻ የቀለበቱን አስማት በራሷ ለማረጋገጥ ተወሰነና ቀለበቱን እንድትሰጣት እናቷን ትጠይቃታለች።
እናቷ ቀለበቱን ለክላራ ሰጥታ የአባቷን ልብ ለማሸነፍ አሁንም ቀለበቱን ትፈልገው ስለነበር ከሰዓት በኋላ 5 ሰዓት ከመሆኑ በፊት ወዲያውኑ እንድትመልሰው ትነግራታለች። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ማድረግ አይረሳ እንላለን። ወደ ታሪካችን። በማግስቱም ክላራ በተስፋ ተሞልታ ኢታንን አብረው መጠጥ እንዲጠጡ ስትጠይቀው ኢታን ከማንም ጋር እንደማይጠጣ በመግለጽ ግብዣዋን ውድቅ ያደርግባትና ይህን የሰማችው ክላራ እሱ ልታገኘው የምትፈልግ ቆንጆ ሴት እንዳለች በመንገር ኢታንን ታሳምነዋለች። ይህችን ቆንጆ ሴት ለማግኘት በጣም ፍላጎት ያለው የሚመስለው ኢታን በመጨረሻ ሐሳቡን ቀይሮ ከክላራ ጋር ለመጠጥ ለመውጣት ይስማማል። ሬስቶራንቱ ሲደርሱም ኢታንና ክላራ ቆንጆ ሴቶችን ስለሚወደው ኢታንና አስቀያሚ ፊት ስላላት ክላራ ሲነጋገሩ እንመለከታለን። እያወሩ ሳለ በድንገት ክላራ አስቀያሚ ነሽ ይላትና ክላራ ለኢታን መጥፎ ሰው እንደሆነና ሰውን አስቀያሚ ብሎ መሳደብ ጥሩ ባህሪ እንዳልሆነ ታስረዳዋለች። ከዚህ በኋላ ከኢታው እንደምትጠፋ ገልጻ እንደ መጨረሻ ጥያቄ ኢታንን ቀለበቱን በጣቷ ላይ እንዲያደርግላት ስትጠይቀው እንመለከታለን። ኢታን ቶሎ ብሎ ከፊቱ እንድትጠፋ ስለፈለገ ምንም ሳያስብ የክላራን ጥያቄ ይፈጽምላትና የቀለበቱ አስማት መስራት ጀምሮ የማዞር ስሜት ይሰማዋል። ከዚያም ከፊት ለፊቱ አንዲት ቆንጆ ልጅ ተቀምጣ ቢያይም በደንብ ከማየቱ በፊት ወዲያውኑ ራሱን ስቶ ሲወድቅ እንመለከታለን። በማግስቱ ኢታን ያችን ቆንጆ ልጅ ጨምሮ ትናንት ምን እንደተፈጠረ በግልጽ ባያስታውስም ከፊት ለፊቱ ተቀምጣ ሲያያት ግን በአይኖቹ በጣም ቆንጆ ሆና ስለታየችው ከዚህ በፊት የሚያውቃት አስቀያሚ ክላራ እንደሆነች እንኳን አልተረዳም። ኢታን በአቅራቢያው አንዲት ቆንጆ ልጅ ሲያይ ወዲያውኑ ቀርቦ እንድትተዋወቀው ቢጋብዛትም ከኢታን ጋር መቀራረብ የፈራችው ክላራ ምንም ሳትናገር ትቀራለች። ኢታን ይዛው በነበረው የስዕል ማስቀመጫ ቱቦ ላይ ያለውን የስም መለያ ሲመለከት የክላራን ስም ከዚህ በፊት እንደሚያውቀው ይረዳል። ይህች ቆንጆ ክላራ ታዲያ ሚስጢሯ እንዳይታወቅ ስለፈራች እሱን እንደማታውቀው ማስመሰል ትጀምራለች። ከዚያ በኋላ ክላራ ከልጅነታቸው ጀምሮ ጓደኛዋ የነበረውና የትምህርቱን ለመቀጠል ወደ ፓሪስ እንደሚሄድ የነገራትን ሊያም ጋር ትገናኛለች። ክላራና ሊያም ሞቅ ያለ ወሬ ይዘው እየተቀላለዱ ሳለ ሁለቱም ሳያውቁ ኢታን ከሩቅ ሆኖ ይመለከታቸዋል። በተመሳሳይ ሰዓት ሶፊያ የምትባል ልጅ ኢታንን የሆነ ነገር ልትጠይቀው ትመጣና ሶፊያ የክላራ የቅርብ ጓደኛ መሆኗን ኢታን ሲያውቅ የክላራን ስልክ ቁጥር ይጠይቃታል። በመቀጠልም ኢታን ወደ ሊያም ሄዶ ክላራ እንደሚወዳትና ከእሷ ጋር ቀጠሮ መውጣት እንደሚፈልግ በመግለጽ ከክላራ እንዲርቅ ይነግረዋል። ሊያም የኢታንን ቃላት ሲሰማ በጣም ተገርሞ እንደሱ ያለ ቆንጆ ወደ እሷ እንደሚያውቃት አስቀያሚ ፊት ባላት ክላራ እንዴት ሊማረክ እንደቻለ ግራ ይገባዋል። ኢታን በክላራ ላይ መጥፎ ሐሳብ እንዳለውና በስሜቷ ሊጫወትባት ነው ብሎ በማሰብም በጣም ይናደዳል። በኋላ ላይም ኢታን ክላራን አግኝቶ ለፍቅር ቀጠሮ ሲጠይቃት የክላራ ጓደኞችም እንደ ኢታን ያለ ቆንጆና ተወዳጅ ወንድ ለክላራ ትኩረት ሲሰጥ ሲያዩ በጣም ይገረማሉ። ከዚያም ኢታንና ክላራ ለፍቅር ቀጠሮ ይወጡና ኢታን ለክላራ ቢጫ ቀሚስ ገዝቶላት አብረው መጠጥ ወደሚጠጡበት ሬስቶራንት ይዟት ይሄዳል። በውይይታቸው መሃል ኢታን በክላራ ክፍል ውስጥ በስዕል ጥሩ የሆነችው እና የእሱን ስዕል የሳለችው እውነተኛዋ ክላራ የት እንዳለች ሲጠይቅ በድንጋጤ የተሞላችው ክላራ የልጅቷ ስም ክሎይ እንደሆነ ትነግረዋለች። ከጥቂት ቀናት በኋላ ኢታን የክላራን ቤት ሲጎበኝ በአጋጣሚ ቀለበቱን ሳትለብስ ያያትና ክላራን ክሎይ ብሎ ይጠራታል። ኢታን በክላራ ክፍል ውስጥ እያለ በናምሳን ታወር አንዲት ቆንጆ ልጅ ሲያገኝ ያየውን አይነት ቀይ ማስታወሻ ደብተር ያገኝና በማግስቱም ክላራን ለክፍል ጓደኞቹ ሊያስተዋውቃት ስለሚፈልግ እንደ ቆንጆዋ ክላራ ሆና ወደ ክፍል ትመጣለች። ባልተጠበቀ ሁኔታ ኢታን በቅርቡ በሚካሄደው የፋሽን ውድድር ክላራ ሞዴል እንደምትሆን ለሁሉም ይናገርና ይህንን የሰሙት የኢታን ክፍል ጓደኞች አስቀያሚ ሴት ልጅን እንደ ሞዴል በመምረጡ በጣም ተገርመው ይተያያሉ። በዚህም ክላራ የፋሽን ሾው ሞዴል መስፈርቶችን እንደማታሟላ በመገንዘብ የኢታንን ጥያቄ ወዲያውኑ ውድቅ ስታደርግ እንመለከታለን። ከዚያም ክላራ ተክዛ ወደ ቤቷ እየተመለሰች ሳለ በድንገት እውነተኛዋ ክሎይ ታስቆማትና ያ ቀይ ማስታወሻ ደብተሯ አስፈላጊ ነገር እንዳለ ነግራ እንድታመጣላት ክላራን ትጠይቃታለች። በዚህ ጊዜ ክላራ ሁሉም ነገር ገብቷት ቀለበቱን ስታረግ ለኢታን እንደ ክሎይ እንደምትታየው ትረዳለች። ከዚያም ትዕይንቱን እውነተኛዋ ክሎይ በምናምሳን ታወር በአጋጣሚ ኢታን ጋር ወደ ተገናኘችበት ጊዜ ይመልስንና ሁለቱ እርስ በርስ ሲተያዩ ስለተፈላለጉ ኢታን ለክሎይ ስልክ ቁጥሩን ሰጥቷት በቀይ ማስታወሻ ደብተሯ ውስጥ ስታስቀምጠው እናያለን። ወደ አሁኑ ጊዜ ስንመለስ ኢታን ፊታቸውን በጣም ተመሳሳይ የሆኑ ሁለት ቆንጆ ሴቶችን ቆሞ ያይና አንዷ እውነተኛዋ ክሎይ ስትሆን ሌላኛዋ ደግሞ የኢታንን ልብ ለመማራክ አስማታዊ ቀለበት ያደረገችው ክላራ መሆኗን መረዳት ያቅተዋል።
ቅዠት እያየው ነው ብሎ በማሰብ ኢታን አይኖቹን ያሻሽና ከዚያ በኋላ ክላራን ለፍቅር ቀጠሮ ጠይቆ ወደ ቤቷ ይወስዳታል። ከመሄዱ በፊትም ኢታን ለክላራ ጽጌረዳ መዓዛ ያለው ሽቶ ሲሰጣት ክላራ ለእሷ በጣም እንደሚያስብላት በማየቷ ደስተኛ ትሆናለች። ኢታን በናምሳን ታወር ስላገኛት ሴት እያሰበች ሳለ በድንገት ከክሎይ ምሽት ክበብ ውስጥ እንድታገኛት የሚጠይቅ መልእክት ይደርሳታል። በዚህም ክሎይ ክላራን በብዙ ወንዶች ፊት ለማሳፈር ብቻ እንደጠራቻት እንረዳለን። በክላራ ብልህነትና ጉብዝና የምትቀናው ክሎይ እናቷ ሁል ጊዜ ከክላራ ጋር ስታወዳድራት በጣም እንደምትበሳጭ ትነግራትና ክላራ ከዚያ ቦታ በፍጥነት ብትወጣም ውጭ ዝናብ እየዘነበ ስለነበር ወደ ቤቷ መሄድ አልቻለችም። ጃንጥላ ስላልነበራት ብዙም ሳይቆይ ኢታን ወደዚያ መጥቶ ያቅፋትና ወደ ቤት ይዟት ይሄዳል። በመቀጠል ኢታን አብረው ፎቶ እንዲነሱ ወደ እሷ ሲጠጋ ክላራ እውነተኛ ፊቷ በፎቶ ላይ እንዳይታይ ስለፈራሽ ደንግጣ ቶሎ ትሸፋፈናለች። ሆኖም እናቷ ቀለበቱን እስካደረገች ድረስ ፊቷ በፎቶ ላይ እንኳን በኢታን አይን እንደማይለወስ ስትነግራት ለመነሳት ትስማማና ባልተጠበቀ ሁኔታ ኢታን የሁለቱን ፎቶ በማህበራዊ ሚዲያ ላይ ለጥፎ እሱና ክላራ በይፋ ፍቅረኛሞች መሆናቸውን ያውጃል። በማግስቱም ኢታን የክላራ ፍቅረኛ እንደሆነ ማንም ስለማያውቅ መላው የዩኒቨርሲቲው በዜናው ይደነግጣል። ዩኒቨርሲቲ እንደደረሰች ክላራ ወዲያው የሐሜት ርዕሰ ጉዳይ ትሆንና ከቆንጆ ኢታን ጋር ጎን ለጎን መሆን አይገባሽም እያሉ መንሾካሾክ ይጀምራሉ። ሆኖም የክላራ የቅርብ ጓደኛ የሆነችው ሶፊያ የህልሟን ወንድ ልብ በማሸነፏ እንኳን ደስ አለሽ ብትላትም የፍቅር ግንኙነታቸው የውሸት እንደሚመስል የሚያስበው ሊያም ግን የሆነ የተደበቀ ምስጢር እንዳለ ይጠረጥራል። ሊያም ኢታንን በክላራ ውስጥ ምን አይቶ እንዳፈቀራት ሲጠይቀው ኢታን ምንም ሳያስብ ክላራን ያፈቀራት በጣም ቆንጆ ስለሆነች እንደሆነ ይነግረዋል። መጀመሪያ ላይ ሊያም የኢታንን ቃላት በጭራሽ ባያምንም ዝም ብሎ ሲያስበው ሲያያት ከወደዳት እኔ ምን አገባኝ ይልና የፍቅር ጊዜያቸውን እንዲያጣጥሙ ትቷቸው ይሄዳል። አንድ ቀን ክላራ ቀለበቱን ለብሳ ፊቱን እንዲያሳያት ኢታንን ስትጠይቀው ኢታን የክሎይን ፊት ይስልና ክላራ በጣም ትከፋለች። ክላራ በኢታን እይታ ቆንጆዋ ሴት ክሎይ መሆኗንና ክሎይ በናምሳን ታወር ያገኛት ልጅ መሆኗን ካወቀች በኋላ በሐዘንና በብስጭት ኢታንን ትታ ትሄዳታለች። ከዚያም ክላራ በዩኒቨርሲቲ ውስጥ በአጋጣሚ ሲገናኙ ኢታንን ከክሎይ ለማራቅ ብትሞክርም ከኢታን ጋር ያላትን የፍቅር ግንኙነት መቀጠል እንደማትችል እየተገነዘበች እንደሆነ እንመለከታለን። ከዚያም ክላራ ለሊያም ኢታንን የሚወዳት ሴት ክሎይ በመሆኗ ከኢታን ጋር ያላትን ግንኙነት እንደምታቋርጥ ተነግረዋለች። በዚያች ምሽት ከኢታን ጋር ብቻዋን የነበረችው ክላራ ለምን ከእሷ ጋር እንደሚውል ስትጠይቀው ኢታን በእሷ የተማረከው በአስማታዊ ቀለበቱ ተጽዕኖ ባየው ሟች ውበት ብቻ መሆኑን ታረጋግጥና በጣም አዝናና ተበሳጭታ ሁለቱ ጭቅጭቅ ውስጥ ይገባሉ። በአጋጣሚ ወደ መዋኛ ገንዳ ውስጥ ሲወድቁ ባልተጠበቀ ሁኔታ ክላራ ለብሳ የነበረው ቀለበት ከእጇ ላይ ወጥቶ ወደ ገንዳው ግርጌ ይወድቃል። በዚህ ጊዜ ኢታን እውነተኛ ፊቷን እንዲያውቅባት ስለፈለገች ክላራ ከገንዳው ወጥታ ስትደበቅ፣ በሌላ በኩል ከገንዳው የወጣው ኢታን የክላራን መገኛ ሲፈልግ እንመለከታለን። ሆኖም ሊያም መጥቶ ነገሩን ከተረዳ በኋላ ወደ ቤት ሄዶ እንዲያርፍ ይመክረዋል። ከዚያ በኋላ ሊያም ወደ ክላራ ሄዶ የተፈጠረውን ሁሉ ስትነግረው ለክላራ ጋር የሚራራ የሚመስለው ሊያም በዋኛ ገንዳው ግርጌ ላይ የወደቀውን ቀለበቷን መፈለግ ይጀምራል። ከጥቂት ቀናት በኋላ ክሎይ ኢታንን ስታገኘው ክላራ ብሎ ይጠራትና ወዲያውኑ ተናዳ ስትቆጣው እንደ ድል ሆኖ ክላራ በሰዓቱ ደርሳ ክሎይን ከዚያ ቦታ ትወስዳታለች። ከዚያም ክላራ ለክሎይ የተፈጠረውን ሁሉ ትነግራትና የቤተሰቧን አስማታዊ ቀለበት እስክታገኝ ድረስ እውነታውን ለኢታን እንዳትነግረውና ከእሱ ጋር ጊዜ እንድታሳልፍ ትለምናታለች። በዚህ ጊዜ ክሎይ ብትስማማም ኢታን ጋር በምትሆንበት ጊዜ ግን ወደ እሷ መጥቶ በድንገት ከሳማት ምንም ሳታንገራግር እሷም እንደምትስመው ለክላራ ነግራ ታስጠነቅቃታለች። በዚህም ምክንያት ኢታንና ክሎይ አብረው ጊዜ እያሳለፉና አልፎ አልፎ ለፍቅር ቀጠሮ እየወጡ ቢሆንም ኢታን እችኛዋን ክላራ ባህሪዋ ይቀየርበትና ለእሷ ያለው ፍቅር ቀስ በቀስ መቀነስ ይጀምራል። ብዙም ሳይቆይ ሊያም በመዋኛ ገንዳው ግርጌ ያገኘውን ቀለበት ለክላራ ሊሰጣት ሲሄድ ክላራ ስለረዳት አመስግና ቀለበቱን እንደገና በመልበስ ሁሉንም ነገር ለኢታን እንደምትገልጽና ከዚያም ከእይታው ለዘላለም እንደምትጠፋ ነግራው እየሮጠች ትሄዳለች። በመቀጠልም ኢታንና ክላራ በልብስ መሸጫ ሱቅ ውስጥ ሲገዙ በአጋጣሚ እዚያ የነበረችውን ክሎይን ያገኟትና ክላራ አሁን ሁለት ሰዎች እንደሆኑና ከፊት ለፊቱ ቆመው ኢታን ሲያይ ወዲያውኑ ግራ ይገባዋል። ክሎይም የክላራን ቀለበት ታዋልቅባትና ሁሉንም ነገር ለኢታን ታጋልጣለች።
በዚህም የተናደደው ኢታን ከክላራ እየጮኸ ማብራሪያ ሲጠይቅ ክላራ ደንግጣ ሁሉንም ነገር ታስረዳውና በመዋሸቷ ይቅርታ ከመጠየቅ ውጪ ሌላ አማራጭ እንደሌላት እንመለከታለን። በጣም የተናደደውና የተበሳጨው ኢታን ከክላራ ጋር ምንም አይነት ግንኙነት ላለማድረግ ወስኖ ስልክ ቁጥሯን ከስልኩ ይሰርዘዋል። በማግስቱ ኢታንና ክላራ ዩኒቨርሲቲውን ወክለው በአንድ ታዋቂ ፋሽን ትርኢት ላይ እንዲሳተፉ ቢመረጡም የራሳቸውን ሞዴሎች ይዘው መምጣት እንዳለባቸው ይነገራቸዋል። ኢታን ክሎይን ሞዴሉ እንድትሆን ሲጠይቃት ክላራ ደግሞ ሊያምን ሞዴሏ እንዲሆን ለማሳመን ስትሞክር እናይና በተመሳሳይ ሰዓት ኢታን እናቱ ወደ ዝግጅቱ መምጣት እንደማትችል በመመልከት ስትነግረው በጣም ይበሳጫል። ተሳታፊዎቹ የፋሽን ትርኢቱ ከመጀመሩ ጥቂት ሰዓታት በፊት ልምምድ እንዲያደርጉ ይጠየቁና ክሎይ እንደፈራች እንመለከታለን። ክሎይ መድረክ ላይ ስትወጣ ሁሉም አይኖች በሷ ላይ እንደሆኑ ትረዳና በጣም ስለተረበሸች ራሷን ስታ ትወድቃለች። በጣም ያመማት ክሎይ ሊያምን ወደ ሆስፒታል እንዲወስዳት ትጠይቀውና ሞዴላቸውን በማጣታቸው ክላራ ኢታንን ሌላ መፍትሄ መፈለግ ይጀምራሉ። ከዚያም ክላራ የሊያምን ቦታ ተክቶ ሞዴሏ እንዲሆን ኢታንን ትጠይቀውና ኢታንም ክላራ ሞዴሉ እንድትሆን ስለፈለገ በሐሳቧ ይስማማል። በክላራ የተዘጋጁ ልብሶች ለብሶ ኢታን መድረክ ላይ ይወጣና የሁሉንም ሰው ቀልብ ይስባል። ክላራም መድረክ ላይ ወጥታ ሞዴል ሆና ስትታይ ኢታን ይመለከትና በመጨረሻ ከእውነተኛ ማንነቷ ፍቅር ይይዘዋል። ከዚህ ክስተት በኋላ ብዙ ጊዜ ያልፍና አንድ ቀን ክላራን ለማግኘት ኢታን ወደ ቤቷ ይመጣል። አዲስ ቀለበት እየሰጣት አስማታዊውን ቀለበቷን እንድትጥል ነግሮ እንደሚወዳት ይነግራታል። በይፋ ከኢታን ጋር ፍቅረኛ ከሆነች በኋላም ክላራ አስማታዊውን ቀለበቱን ከመጣሏ በፊት አንድ ጊዜ ለመልበስ እንደምትፈልግ ትነግረውና ምክንያቷን ስታስረዳ ለመጨረሻ ጊዜ በኢታን አይን ቆንጆ ሆና መታየት ስለምትፈልግ እንደሆነ እንረዳለን። ሆኖም አሁን ኢታን ክላራን እንደራሷ ስለወደዳት አስማታዊውን ቀለበት ብትለብስም መልኳ አይኖቹ ላይ አልተቀየረም። በዚህም ምክንያት ቀለበቱን ይጥሉና ሁለቱ ሲሳሳሙ ፊልሙ ይጠናቀቃል።